ሰላም ጤና ይስጥልን። በዛሬ ቪዲዮ ይዤላችሁ የቀረበው የነጭ ሽንኩርት የጤና በረከቶችን ይሆናል። በወጥ ቤታችን የማይጠፋውና ለምግብነት ልዩ ጣዕም የሚሰጠው ነጭ ሽንኩርት ለዘመናት ለሕክምና ሲያገለግል እንደቆየ ያውቃሉ? አብዛኛው የጤና ጥቅሙ የሚመነጨው አሊሲን ከተባለ ንጥረ ነገር ሲሆን ይህ ንጥረ ነገር ነጭ ሽንኩርትን ስንከትፍ ወይም ስንፈጭ ይፈጠራል። ከዛ በፊት ግን የነጭ ሽንኩርትን የንጥረ ምግብ ይዘቱን ልንገራችሁ። ነጭ ሽንኩርት ዝቅተኛ ካሎሪን ያለው ግን በንጥረ ምግብ የበለጸገ አንድ ነጭ ሽንኩርት ወደ 3 ግራም ገደማ አካባቢ ይሆናል። በአማካኝ 4.5 ካሎሪን፣ 1 ግራም ካርቦሃይድሬት፣ 0.2 ግራም ፕሮቲን ይይዛል። በተጨማሪም እንደ ማንጋኒዝ፣ ቫይታሚን B6፣ ቫይታሚን ሲ እና ሴሊኒየም ያሉት ጠቃሚ ንጥረ ነገሮችን ይይዛል። ከዚህ በመቀጠል የነጭ ሽንኩርትን አስደናቂ የጤና ጥቅሞች አንድ በአንድ ልንገራችሁ። ተከታተሉ። ዶክተር ዳዊት ነኝ። ቪዲዮውን ከማየቱ በፊት የዩቲዩብ ገጹን ሰብስክራይብ እና ቪዲዮውን ላይክ በማድረግ ይጀምሩ። አንደኛ፣ የልብ ጤናን ይጠብቃል። ነጭ ሽንኩርት የደም ግፊትን በመቀነስ የኮሌስትሮል መጠንን በማስተካከልና የስኳር መጠንን በመቆጣጠር የልብ ጤናን ይጠብቃል። ነጭ ሽንኩርት በተለይ ከፍተኛ የደም ግፊት ላለባቸው ሰዎች ግፊታቸውን ለመቀነስ ይረዳል። የደም ስሮቻቸውን በማፍታታት የደም ዝውውርን ያቀላጥፋል። ነጭ ሽንኩርት በሰውነታችን ውስጥ ከሚገኘው መጥፎ ኮሌስትሮል ወይም ኤልዲኤል በመቀነስና ጥሩ ኮሌስትሮልን ወይም ኤችዲኤል በመጨመር ለልብ ህመም ያለን ተጋላጭነት ይቀንሳል። ነጭ ሽንኩርት በደም ውስጥ ያለውን የስኳር መጠን ለማመጣጠንና ሰውነታችንን ኢንሱሊንን በአግባቡ እንዲጠቀም በማገዝ ለልብና ለአጠቃላይ ጤንነታችን ወሳኝ ነው። ሁለተኛ፣ የበሽታ የመከላከል አቅምን ለማሳደግ ይረዳል። በተፈጥሮ ባለው ጸረ ባክቴሪያ እና ጸረ ቫይረስ ባህሪ ሰውነታችን ከባክቴሪያ ከቫይረስና ከፈንገስ የሚመጡ ኢንፌክሽኖችን እንዲዋጋ ይረዳል። በተጨማሪም ነጭ ሽንኩርትን አዘውትሮ መመገብ የጉንፋንና መሰል በሽታዎችን ድግግሞሽና የህመም ስሜት ይቀንሳል። ሶስተኛ፣ ጸረ ኦክሲዳንት ወይም አንቲኦክሲዳንትነት አለው። የሰውነታችን ሴሎችን በመጠበቅ ነጭ ሽንኩርት በውስጡ በሚገኙ ጸረ ኦክሲዳንቶች አማካኝነት የሰውነት ሴሎቻችንን ፍሪ ራዲካልስ ከሚባሉ ጎጂ ንጥረ ነገሮች እንዳይጎዱ ይከላከላል። ይህም እንደ አልዚመር ወይም የመርሳት በሽታ ያሉ በሽታዎችን ስጋት ይቀንሳል። አራተኛ፣ የሰውነት መቆጣትን ወይም ደግሞ ኢንፍላሜሽንን ለመቀነስ ይጠቅማል። ነጭ ሽንኩርት የሰውነት መቆጣትን ወይም ኢንፍላሜሽንን በእጅጉ ይቀንሳል። ይህም በተለያዩ ምክንያቶች በሰውነታችን ውስጥ የሚፈጠርን የህመም ስሜት ለማስታገስ ይረዳል። አምስተኛ፣ ለምግብ መፈጨትና ለአንጀት ጤና ይጠቅማል። ነጭ ሽንኩርት በአንጀታችን ውስጥ ለሚገኙ ጠቃሚ ባክቴሪያዎች በመሆን ወይም ፕሮባዮቲክነት ያገለግላል። ጤናማ አንጀት ደግሞ ለማስተካከል ለተስተካከለ የምግብ መፈጨት፣ ለጠንካራ የበሽታ መከላከል አቅምና ለተረጋጋ ስነ ልቦና ወሳኝ ነው። ስድስተኛ፣ የካንሰር ተጋላጭነትን ሊቀንስ ይችላል። ምክንያቱም ነጭ ሽንኩርት የካንሰር ሴል እድገትን ይቀንሳል። ጥናቶች እንደሚያሳዩት በነጭ ሽንኩርት ውስጥ የሚገኙ ንጥረ ነገሮች በተለይ ከጨጓራና ከአንጀት ጋር የተያያዙ የካንሰር አይነቶችን ለመከላከል ይረዳል። አንደኛ፣ የካንሰር ሴሎች እድገት ይገታሉ። ካንሰር ሴሎች በራሳቸው ጊዜ እንዲሞቱ ያደርጋል። ለእጢዎች ምግብ የሚያቀርቡ አዳዲስ የደም ስሮች እንዳይፈጠሩ ይከላከላል። ሰባተኛ፣ ክብደትን ለመቆጣጠር ይረዳል። የሰውነት ስብንና የሆድ አካባቢ ወይም የቦርጭ ውፍረትን ለመቀነስ ሊረዳ ይችላል። ስምንተኛ፣ ለአጥንት ጤንነት ይጠቅማል። የአጥንት መሳሳትና በመቀነስና ሰውነታችን ካልሲየምን በተሻለ እንዲጠቀም በማገዝ ለአጥንት ጥንካሬ ጠቃሚ ነው። ዘጠነኛ፣ የማስታወስ ችሎታን ለመጠበቅ ይጠቅማል። አንዳንድ ጥናቶች እንደሚያሳዩት ነጭ ሽንኩርት የእውቀት ወይም ኮግኒቲቭ እና የማስታወስ ችሎታ እክሎችን ለመከላከል ይረዳል። ይህም እንደ አልዚመር በሽታ ያሉ ሁኔታዎችን እድገት ይቀንሳል። አስረኛ እና የመጨረሻው ጉበትን ከጉዳት ለመከላከል ይጠቅማል። ነጭ ሽንኩርት በተለይ በአልኮል ምክንያት የሚደርስን የጉበት ጉዳት ለመከላከል ይረዳል። ይህን ይመስላል። አመሰግናለሁ።